እዛ ጋር የሆነ ልጅ ጥልይ ብሎ ነበር። እሺ ምን ላድርግ ፈርቼ እኮ ነው እንጂ በነግራት በጣም ደስ ይለኝ ነበር። በቃ ፈራሁ። ሳሪና የኔ ቆንጆ እኔ እኮ እንደዚህ ላንገላታሽ ፈልጌ አልነበረም፣ ግን በቃ ምን ላድርግ ትክክለኛ ማንነቴ ስታውቂ እንዳትርቂኝ ስለምፈራ ነው እንጂ አንቺ እኮ ማለት በህይወቴ ውስጥ ድንገተኛ ሰው ነሽ። ገብተሽ አሁን በህይወቴ ውስጥ በጣም አስፈላጊ ሰው ነሽ። ደግሞ ከዚህ በኋላ ደብዳቤዎችን ለሌላ ሰው ሳይሆን ከላይብረሪው ጀርባ ያለው ቦታ ላይ ነው ማስቀምጥልሽ። አፈቅርሻለሁ። ዛሬማ ተደብቄ ማንነቱን ማወቅ አለብኝ።